ምንድነው የሚያሚ? ዲስክ ነው። የቱ ጋር ነው ያለው ዲስክ? ጀርባዬ ላይ ሲካ። እኔ ዲስክ ሲባል ድሮ የካሴት ነው ማውቀው፣ የዲቪዲ። በኢየሱስ ስም የምር ዶንኪቲው ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። ሁሉ ተፈቅዶልኛል። የማን ስሎጋን ነው? የቆሮንቶሶች ሁሉ ተፈቅዶልናል አሉ እነሱ። ጳውሎስ ሲመልስ እንደዚህ አለ፣ ሁሉ አይጠቅምም። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ፣ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ሰላም ቤተሰቦች እንደምን አላችሁ? ዛሬም በአዳዲስ ቪዲዮ ብቅ ብያለሁ። አዳዲስ ቪዲዮችን እንቃኛለን። ደስ የሚሉ መንፈሳችሁን የሚያድሱ የተለያዩ ስብከቶችን ይዘንላችሁ ብቅ ብለናል። ለዚህ ዩቱብ ቻናል አዲስ ከሆናችሁ ዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ጀስት ወደ መጀመሪያው ቪዲዮ እንሄዳለን። እንቀጥላለን። ምንድነው የሚያሚ? ዲስክ ነው። የቱ ጋር ነው ያለው ዲስክ? ጀርባዬ ላይ ሲካ። እኔ ዲስክ ሲባል ድሮ የካሴት ነው ማውቀው፣ የዲቪዲ። በኢየሱስ ስም የምር በሰው ህመም ላይ እንደዚህ የሚያላግሱ እኔ በኢየሱስ ስም ምን ተማምኖ እንደሆነ ራሱ ይወቀው። በጣም ከባድ ነው። እግዚአብሔር ይቅር ይበላል። እዚህ ለኛም ዲስክ አለ። እግዚአብሔር ይመስገን። ያማን አሁን ደህና ትሆናለህ። አሜን። ከሱ ላይ ትሄዳለህ አትሄድም? ሄዳለሁ። ምኑ ላይ ነው የተቀመጥከው? እግሩ ላይ። እግሩ ላይ። በኢየሱስ ክርስቶስ ስም ዘለህ ተነስ። ያቆኝ። ምንድን ነው ሃይማኖት? ኦርቶዶክስ። ኦርቶዶክስ። ለምን አላገባኝም? ፈራለሁ። ትዳር አሁን እኛ እሱ ሃይማኖቱ ምንም ይሁን ምንም ያን የሚያሳስበን ጉዳይ አይደለም። ዋናው ልጁ ጌታን ማግኘቱ ነው። ግን እኔ እንደኔ በአንተ እጅ ጌታን ያገኘ ሰው ሰርቫይቭ የማድረግ አቅሙ ምን ያህል ነው የሚለው ነገር በጣም የሚያሳስበኝ ነገር ሲሆን ሜቢ መጽሐፍ እንደሚናገር አብ ካልሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም ስለሚል መጽሐፍ ምናልባት በእግዚአብሔር ጠሪ ቀድሞ የተወሰነለት በእግዚአብሔር ቤት እንዲኖር እግዚአብሔር በልጁ ሊያድነው ቀድሞ ያሰበው ሰው ከሆነ ዛስናይስ። ግን እንደዚህ በሰው ማላገጥ በጣም ከባድ ነገር ነው። በምድር ላይ ስንኖር ከህመም ውጭ ትኖራላችሁ ተብለን የመጣን ሰዎች ስላልሆነን በሰው ማላገጥ እንደዚህ ማድረግ በእግዚአብሔር ፊት ነውር የሆነ ነገር ነው። ብቻ እግዚአብሔር ይጠብቀን ከእንደዚህ አይነት ሰዎች። ሀሳብ አስተያየት ካላችሁ ሜይ ቢ ኮሜንት ስር ላይ ማስቀመጥ ትችላላችሁ። ጀስት ወደ ቀጣዩ ቪዲዮ እንሂድ። አትደግ ወደ እንደዚህ አይነት አርነት። ይሄ ባርነት ነው። ለምሳሌ አዲስ ኪዳን ውስጥ ዘፈን ምን ችግር አለ? መጠጣት ምን ችግር አለ? አጠጡ አትስፈኑ ተብሎ ተጽፏል። ኮኬን እሱ አትውሰዱ የሚል ተጽፏል። ጫትስ እንዳቅሙ የሚል ተጽፏል። ምንድነው ጸጣላችሁ? የለም። እግዚአብሔር ምስክሬን የለም። አያችሁ፣ አርነታችሁ ተጽፏል አልተጻፈም አይደለም። የአዲስ ኪዳንን ፍቃድ ምን እንደሚንቀሳቀስ ልንገራችሁ። አንዳንድ አርነት የሚመስል ባርነት አለ በህይወታችን ውስጥ ወደን በፈቃዳችን የምናመጣውና ክርስቶስ በእርግጥ በነፃነት እንድንኖር ክርስቶስ ነፃ አውጥቶናል ብለን ስንናገር እንደፈለግን በምድር ላይ እንኖራለን የሚል እሳቤ እንዳልሆነ የሁላችንም ጠንቅቀን እናውቃለን። ምክንያቱም የስጋን ስራ በመስቀል ላይ የገደልን ሰዎች ስለሆነ ከእንግዲህ የራሳችን አለን ብለን የምንኖረው ህይወት የሌለን የክርስቶስን ህይወት የምንኖር ሰዎች ስለሆነ ክርስቶስ በምድር ላይ በስጋ ቢኖር የሚኖረውን ህይወት በምድር ላይ እንኖርና ለትውልድ ለህዝብ ለዓለም የምናሳይ ሰዎች ነን። ስለዚህ ክርስቶስ በምድር ላይ ቢኖር ወይን ጠጅ እየጠጣ እየሰከረ ጫት እየቃመ ነው የሚኖረው አይደለም። ስለዚህ እኛ የራሳችን ካልሆንን እኛ የራሳችን ብለን የምንኖረው ህይወት ከሌለን እንግዲያውስ እንደፈለግን በነፃነት ልንኖር ክርስቶስ ነፃ ስላወጣን ያችን ጥቅስ ወስደን ራሳችንን እንደፈለግን አርነት ወጥተናል እያልን ወደ ባርነት የምንጓዝ ሰዎች እንደማንሆን ተስፋ አደርጋለሁ። አሜዚንግ ፕሪቺንግ ነው። እግዚአብሔር ይባርክ። እንቀጥል። አሁን ልነግራችሁ ነው። አንደኛ ሁሉ ተፈቅዶልኛል። የማን ስሎጋን ነው? የቆሮንቶሶች ሁሉ ተፈቅዶልናል አሉ እነሱ። ጳውሎስ ሲመልስ እንደዚህ አለ፣ ሁሉ አይጠቅምም። አሁን ምንድነው የሚጠቅምህ ነው? ልሳን ያበዛል፣ ጸሎት ያበዛል፣ አገልግሎት ያበዛል፣ ጌታን መውደድ ያበዛል። አያበዛም። ስለዚህ አይጠቅምም። እንዲህ አይነት ትግል ያለባችሁ ሰዎች ዶንት ወሪ፣ ኢየሱስ ከዚህ ያወጣችኋል። ግን በእውቀት ለምትስቱ ሰዎች ነው ትምህርት። በእውቀት ትምህርት ቀርጾ ለሚሰራ ሰው ግን ቢብሊካል አይደለም። ይኸውላችሁ
የኃጢአትና የሞት የሚባል የስበት ህግ አለ። የህይወት መንፈስ ህግ የሚባል የስበት ህግ አለ። ሁሌ ላለው እኔ በአውሮፕላን ስትሄዱ አውሮፕላን ውስጥ የሚሰራ ኤሮዳይናሚክ ፎርስ አለ። የመሬት ግራቪቲ ስቦ የመሬት ስበትን ኃይል ስቦ መሬት ላይ የምታደርጉትን በሙሉ ላይ እንድታደርጉ የሚያደርጋችሁ መብላት አለ፣ መጠጣት አለ፣ መጓዝ አለ፣ ተመተኛት አለ። ሁሉ መሬት ላይ ያለውን አየር ላይ ያደርጋል። እስቲ መስኮት ከፍተህ ተንጠልጠል። ሌላ ሰው ህግ ይሰራል። ምን የሚል የሞት ህግ ይሰራል። ሰክሰሳችን የሚተመነው ያልተደፈሩ ነገሮችን በመድፈር አይደለም፣ እግዚአብሔርን በመምሰል ነው። ምክንያቱም ፍሬያማነት የሚለው አያችሁ፣ አንድ ብርቱካን አፈራ የሚለው የራሱን አይነት ሲያፈራ ነው። የመንፈስ ፍሬ የሚለው ለዛ ነው። የኢየሱስ አይነት የህይወት ስርዓት ሲያፈራብን ክራይስት ይመስላል። አትደግ ወደ እንደዚህ እነዚህ ወንድሞች የምር እኔ ስፔሻሊ ዴቭ እሱ እግዚአብሔር ባርኮ የሰጠን ወንድሞች ናቸው። ምክንያቱም ተቅበዝብዘን ጠፍተን ነበር። በብዙ አይነት ትምህርት ንፋስ እየተፍገመገምን ልንወርቅ ደርሰን ኦልሬዲ ምንም የማናቅ ሆነን ሳለን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እነዚህን ወንድሞች አስነስቶልናል። እግዚአብሔር ይባረክ። ስለነሱ ሁሉ ጊዜ እግዚአብሔርን እባርካለሁ። ጀስት ወደ ቀጣዩ ቪዲዮ እንሂድ። እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እሺ ባክ እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም ምን ጽፏል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ፣ አይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራ ሄደች ይላል። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። ቀልላላ በደንብ ግን ባይዞ ሶሪ ስልክ ብራይትነሱ በጣም እየቀነሰ ስለሆነ ነው ወደፊት ወደኋላ እያልኩላቸው ያለው። ግን በቃ አለ አይደል አንዳንድ ተረት የሚመስሉ ነገሮች ግን ደጋግሞ ሲነገሩን እውነት ሆነው ጀስት ይዘናቸው ስንጓዛቸው የመጣናቸው ነገሮች ናቸው። እነዚህ ነገሮች በመጽሐፍ ቅዱስ እውነት እየጣልን መጓዝ ብልህነት ነው ብዬ ነው የምማምነው። ፎር ዚስ ዴቭ ደግሞ በጣም የተባረከ ሰው ነው። ከሱ ብዙ ነገሮችን መማር ትችላላችሁ ሲል ግን የዴቭን ሀሳብ ኮምፕሊትሊ ሙሉ በሙሉ ተቀብላችሁ በራሳችሁ ላይ ኢምፕሊመንት እንድታደርጉት ሳይሆን እሱንም በእግዚአብሔር ቃል መጽሐፍ ሲናገር ሐዋርያ ጳውሎስ ለሮሜ ሰዎች ሲጽፍላቸው እምነት ከመስማት እንደሆነ ይነግራቸውና መስማት ደግሞ በእግዚአብሔር ቃል እንደሆነ ይነግራቸዋል። እና በእግዚአብሔር ቃል እያጣራን እሱንም መስማት ነው። የእግዚአብሔር ቃል እንደዚህ ይላል አይልም የማይል ከሆነ ዴቭ ይሁን ማን ይሁን ፕሮፌት፣ ሐዋርያ፣ መጋቢ ምናምን ዊ ዶንት ኬር አባውት ዲስ። ስለማናቸውም የሚያሳስበን ጉዳይ የለም። ዋናው ነገር በእግዚአብሔር ቃል ስንመዝን ትክክል ነው ወይስ አይደለም የሚል ነው። ስለዚህ በእግዚአብሔር ቃል እየመዘናችሁ እንድሰሟቸው አደራ ልላችሁ እወዳለሁ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። ፋሚሊያንስ ዶንኪ ቲዩብ ብዙዎቻችን ድንቃድንቅ ህጻናቶችን ሲያቀርብ ከተለያዩ ፖድካስቶች እንዲሁም ደግሞ በወጌሻ ቪዲዮ ኤዲቲንግ ስለ ዩቱብ በማስተማር የልጆችን አኒሜሽን በብዙ ነገር የምናውቀው ወንድማችን እሺ ክራይሲስ አጋጥሞኛል እያለ ነው። በእርግጥ በዚህ ዓለም ስንኖር ማትረፍ፣ መክሰር፣ መውደቅ፣ መነሳት የሚባሉ ነገሮች ያሉ ነገሮች ናቸው። ግን ሁላችንም የተቻለንን እንድናደርግ እኔም በዚሁ ጥሬን አስተላልፋለሁ። ግን እስኪ ምንድን ነው ያለው ከራሱ አንደበት እንስማው። ዳይ ወደ ቪዲዮ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህን መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህን መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ
እንገናኝ። የቀሩት ባይዞ እኔ ሰው አንዳንድ ጊዜ ሰው ሲወድቅ ጠብቃችሁ ዋው ምናምን እንደዚህ አድርጎ ነበር እንደዚህ ባክስቶሪውን እያመጣችሁ ያንን ሰው ለመኮነን የምትሞክሩ ሰዎች ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ነው የሚለው የእግዚአብሔር ቃል። ስለዚህ ነገ እኛም ልንወርቅ እንችላለን። ስለዚህ ዛሬ እሱ የተገኘበት ቦታ ነገ የእኛም መገኛ ሊሆን ስለሚችል ሰውን በትናንትናው ስቶሪ እያመጣችሁ ከመውቀስ ይልቅ መታረም ያለበት ነገር ካለ ይሄን ታረም ብላችሁ ማስቀመጥ ይቻላል። ካልሆነ ደግሞ ዝም ማለትም መብት ይሄ ነው። ነገር ግን ዝም ብላችሁ እየመጣችሁ እንደዚህ እያላችሁ ሰውን በውድቀቱ ቁስሉን እያነካችሁ መላገጥ፣ መሳቅ፣ ለሚዲያ ፍጆታ ማድረግ ተገቢ ነው ብዬ አላምንም። አሁንም በተቻለን መጠን የምንችል በገንዘብ የማንችል ደግሞ ሶሻል ሚዲያዎቹን ገብተን ቪዚት በማድረግ እሺን ብናግዘው ደስታዬ ነው። ያው እንግዲህ ከሁሉም አብልጦ እግዚአብሔር ይርዳ፣ እንደገና ያቁም እላለሁ። እሺ እንቀጥል። በሰላም ላገልግላችሁ። ኢየሱስ ጌታ አሜን። እኔ ምንም አላረግም። ቢያመኝ ልክ እናንተ መድኃኒት ወስድ የሆነ ስፔሻል አድርጋችሁ እንትን አትበሉ። የሚሰራው ኢየሱስ ብርቱ የሆነ ባይዘ ይህን ሰው ይስወደው ያው ነገ እሱም አሁን ተከታይ ምናምን ሲበዛ ምናምን ትፎዚው ሲመጣ በለው አቤት አሜን ምናምን የሚል ሰው ሲበዛ ቀየር እንዳይል እንጂ ያው እኛም ማናችንም ከማንም ምንም የምንሻል ምንም የበለጠ ነገር ያለን ሰዎች አይደለንም አክቹአሊ። ስለዚህ እግዚአብሔር እንግዲህ በምህረቱ በባለጠግነቱ አቁሞን ነው የቆምነው እና እኔ በዚህ ቪዲዮ ላይ በጣም ነው የተደነኩበት። እንደውም እግዚአብሔር ጸጋን የሚጨምርላቸው ሰዎች ደካማ ሰዎች ናቸው፣ ትዕቢተኞች ናቸው። እግዚአብሔር በድካማቸው ልሰራባቸው ፈልጎ ነው እንጂ ጸጋውን የሚጨምርባቸው የእነሱን ብርታት ተማምኖ እንዳልሆነ ይናገራል እና እነሱ በጣም ላይክ ኢትባይዘው እሱ በእኔ ታላቅ ነገር አደረገ። ብዙ እኛ የምንሰራ ሲመስል ጌታ ደስ ስለማይለው ቅባቱ እንዲቀጥል እኛም ረጅም እድሜ እንድንቆይላችሁ ነቢይ ጃፕን ስታዩት ኢየሱስ እቺ ልጅ ልትፈወስ አሁን ስትል አይናቸው ወደ አንተ እያደረጉ ነው ስላለኝ ነው። አሁን ኢየሱስ እንዲመጣ እኔ ምንም ተውት። እንደውም ከእናንተ ደካማ ስለሆንኩ ነው ቅባቱ የመጣ። ኢየሱስ ነው እዚህ ያለ። ቅባት መካፈል ከፈለጋችሁ ከዚህ በላይ ኃይል እንዲመጣ ከፈለጋችሁ ነቢዩን ጥሩን ምናምን ተውና ዳኙን ኢየሱስ ብቻ ከኔ ጀርባ እያየን አሜን ልትስማ እንዲህ ላለውላችሁ ዮሐንስ ወንጌል ላይ አሉ በእናንተ ቢኖር እናንተ በእኔ ብትኖሩ እኔ በእናንተ እኖራለሁ። እርሱ በእኛ ስለኖረ ነው እንጂ የሚፈወስ አጋንንት ነቢይ ጃፕን ምን ብሎ ይፈራል? አይበለው። አዳኙ አንተ ውስጥ ሲኖር እኮ እስኪ አንዴ ኢየሱስ ብቻ በሉልኝ። ኢየሱስ ድገሙልኝ በጌታ ኢየሱስ ድገሙት በጌታ ኢየሱስ። ማን ነው የሚሰራው? ኢየሱስ። ማን ነው የሚፈወሰው? ኢየሱስ። ማን ነው ኢየሱስ የሚለኝ? አብሮ ኢየሱስ። በሰላም ላገ ዋው ፕሌስድ እግዚአብሔር ይባርክን። እንደዚህ ሪኮግኒሽኑን ለባለቤቱ የተሰጠንን አደራ እናገለግላለን። ከዛ ስራውን የሚሰራው እርሱ ነው፣ ክብሩንም የሚወስደው ጠቅልሎ እርሱ። ሁሉ የሆነው ከእርሱ ነው፣ የሚሆነው በእርሱ ነው፣ ነገርየው ለእርሱ እና ሁሉ ከእርሱ በእርሱ ለእርሱ ነው። ለእርሱ ለዘላለም ክብር ይሁን። አሜን።